ውድ የዩቲዩብ ቻናል ተከታታዮቼ ዛሬ ደግሞ ማሳያችሁ እንደዚህ በጣም ሲታይ የሚያምር ሲበላ ደግሞ የሚጣፍጥ ቡላ በእንቁላል አሰራር ነው። እስከ መጨረሻው ድረስ ቪዲዮን ከተከታተላችሁት በጣም ትወዱታላችሁ። በየቤታችሁ ሆናችሁ እናንተ ሞክሩት። ወደ ቪዲዮ እንግባ። 4 እንቁላል ነበር የተጠቀምነው። ከዛም እንደዚህ የሚበቃችሁን ያህል ውሃ ከመጠናችሁ በኋላ ሚጥሚጣና ጨው ትጨምራላችሁ። አብራችሁ መጨመር የማትፈልጉ ከሆነ ደግሞ ጨው ብቻ ጨምራችሁ በኋላ ላይ ሚጥሚጣ ከላይ አድርጋችሁ መብላት ትችላላችሁ። እኛ ግን እንደምታዩት ውስጥ ነው የጨመርነው። ከዚያ እንቁላላችንን ሰብረን በስነ ስርዓት ምንም ጓጓላ እንዳይኖረው በጣም ትመቱታላችሁ። እንቁላሉም ደግሞ የአበሻ እንቁላል ተጠቀሙ። እንደዚህ አይነት ቪዲዮ ደግሞ በየቀኑ እንዲደርሳችሁ ከፈለጋችሁ የደውል ምልክታን ተጫኑ። ቤተሰብ ሁኑ። ሀሳብ አስተያየታችንም እንዲሁ ኮሜንት ላይ ያሳውቁ። ብዙዎቻችሁም እንዲሁ ቡላ በእንቁላል አዲስ ሊሆንባችሁ ይችላል፣ ግን ቀምሳችሁ የምታውቁ ካላችሁም ኮሜንት ላይ እሱንም እንዲሁ አሳውቁኝ። ከዛ ቡላችንን ተነክሮ ያደረ ቡላ ነው። እንደዚህ እንደምታዩት በጣም ቆንጆ ነጭ ቡላ ነውና እሱንም እንዲሁ ውሃ እንደዚህ እያደረጋችሁ ሳይቀጥንባችሁ በደንብ ታዋህዱታላችሁ። እንዲህ ሙሉ ለሙሉ እንደተቀላቀለ እርግጠኛ ስትሆኑ ያፈላችሁት ውሃ ላይ ያደረጋችሁ በደንብ አድርጋችሁ እጃችሁ ሳያርፍ እንዳይጓጉል ታማስሉታላችሁ። እንደምታዩት ውሃው በጣም መፍላት አለበትና እንዲህ ሲንተከተክ አብረን ጨምረን እጃችን ሳያርፍ አማሰል ነው። እስኪወፍር ድረስ ጠበቅ ነው። ቡላን ብዙዎቻችሁ እንደምታውቁት በጣም ጠጋኝ ምግብ ነውና እኛ ቤት ራሱ እንደዚሁ ከ4 በላይ አሰራሮችን እናውቃለን በቡላ የሚሰሩ። እነሱን እየሰራን እንደዚህ እንበላለን። በጣም ነው ደግሞ የሚጣፍጡት። እናንተም በየቤታችሁ ናችሁ እንድትሞክሩ ኮሜንት አደርጋችኋለሁ። ከዛ እንደዚህ ካደረግነው በኋላ በደንብ እናማስለዋለን። ቡላው ሳይደርስ በፊት ደግሞ ዛጋ የመታነውን 4ቱን እንቁላል አንድ ላይ ጨምረን በደንብ እናሸዋለን። ሙሉ ፕሮሰሱን ነው እንደምታዩት እያሳየኋችሁ ያለሁት። ይህም ምግብም ደግሞ ሰርቶ ለመመገብ የሚፈጅባችሁ ታይም ከ15 ደቂቃ እስከ 20 ደቂቃ ብቻ ነው። እንደዚህም ትንሽ ከወፈረ በኋላ ቅድም ያዘጋጀነውን እንቁላል ጨምረን አንድ ላይ በደንብ እናሸዋለን። እንደዚህም በደንብ እጃችን ሳይፍ ካቀላቀልነው በኋላ እንደምታዩት በደንብ ተዋህዶ ለመበላት ዝግጁ ይሆናል ማለት ነው። በጣም ቀላል በ15 ደቂቃ ውስጥ የሚደርስ የምግብ አሰራር፣ በዛ ላይ ደግሞ እንደምታውቁት በጣም ጠጋኝ የሆነ ምግብ ነው እና በየቤታችሁ ስሩት፣ ሞክሩት፣ በጣም ተወዱታላችሁ። ከዚህ ላይም ደግሞ አስተያየታችሁን በደንብ ጠብቃለሁ። ከዛም ሳላሳያችሁ አለፍኩት። የምትበሉበት እቃ ላይ በደንብ አድርጋችሁ ከታች ቂቤ ትቀቡታላችሁ። የቀለጠም ያልቀለጠም ቢሆን ኖርማል ነው። እዛ እንደዚህ ቡላውን አድርጋችሁ ከላይም ቅቤ አድርጋችሁበት አስተካክላችሁ መብላት ነው። ቡላ ማይወድ ማይበላ ብዙ ሰው አለና ይሄን ቪዲዮ የሰራሁት ግን ቡላ ለምትወዱ መብላት ለማትጠሉ ሰዎች ነው። ቪዲዮንም ደግሞ እንደምትወዱት ተስፋ አደርጋለሁ። ሰብስክራይብ እያደረጋችሁ ድጋፋችሁን አሳዩኝ። ቪዲዮንም እስከ መጨረሻው ድረስ ስለተከታተላችሁት በጣም እጅግ አድርጌ አመሰግናለሁ። በጣም ነው የምወዳችሁ። በሌላ ቪዲዮ እስክንገናኝ ባይ